ብዙ ገበሬዎች ላሞችን ወይም ፍየሎችን መመገብ ላይ ያተኩራሉ። ነገር ግን ትናንሽ ስህተቶች የወተት ምርትን በእጅጉ ሊቀንሱ ይችላሉ። ፕሮቲን፣ ኢነርጂ እና ሚነራል እንዲሁም የተሳሳተ የአመጋገብ ስርዓት እንስሳት ጤናማ ቢመስሉም አነስተኛ ወተት እንዲያመርቱ ሊያደርጋቸው ይችላል። ንጹህ ውሃ መዝለል፣ ፋይበር የሌለው ብዙ ክምችት ምግብ መስጠት እንዲሁም ወጥነት የሌለው የአመጋገብ ስርዓት የምግብ መፍጫ ስርዓታቸውን ዲስተርብ ሊያደርግ ይችላል። ድንገተኛ የመኖ ለውጦች የሚያስከትሉ ጭንቀት የምግብ ፍላጎትንና የወተት ምርትን ይቀንሳል። ተገቢ አመጋገብ ተጨማሪ ምግብ መስጠት ብቻ አይደለም፣ ትክክለኛ ንጥረ ነገሮችን፣ ንጹህ ውሃና የተረጋጋ የዕለት ተዕለት እንቅስቃሴ ያካትታል። ጤናማና በደንብ የተመገቡ እንስሳት ተጨማሪ ወተት ያመርታሉ፣ ጠንካራ ሆነው ይቆያሉ፣ እንዲሁም በሽታዎችን ያስወግዳሉ። የእንስሳት ጤናንና ምርታማነትን እንዴት ከፍ ማድረግ እንደሚችሉ ለማወቅ አሁኑኑ ቬት ሴክሬትስን ሰብስክራይብ ያድርጉ።